ሩታና ደስታ አብረው አደሩ። ሩታ ማለት አብርሃም ለሄርሜላ ሊያገኝ በሄደበት ሰዓት ነው ደስታ ወደ እነሱ የመጣው ማለት ነው። እና በዛን ሰዓት እንግዲህ ቪዲዮ ላይ እንደምታዩት እንደማትፈልገው ምናምን ነገር ነበረ እያወራች የነበረው ማለት ነው። ነገር ግን ደግሞ አብረው እንዳሳለፉና ጥሩ ቆንጆ ምሽት አብረው እንዳሳለፉ ነው መረጃዎች እየወጡ የሚገኙት ማለት ነው። እንግዲህ ሩታ ያለ ፍላጎቷ እንደሆነ ሁሉም ነገር እንግዲህ እየተናገረች ነው። ነገር ግን ያለ ፍላጎትሽ ከሆነ ልክ አብርሃም እንደቀረሽው ለምንድነው ደስታን ቀርጸሽ እንግዲህ ፋይል ያለሽበት? ምክንያቱም ቀረጻው እንግዲህ በእናንተ እጅ ነው አይደለ? የገዛ ባለቤትሽ ራቁቱን ቀርጸሽ ቪዲዮ ቀርጸሽ ፎቶ አንስተሽ በሱ እያስፈራራሽ ከሄርሜላ እንዲርቅ ዳኒን እየላክሽ አንዴ አንቺ ራስሽ እቃ እያሳጠብሽ እያሸማቀቅሽው ትገኛለሽ። ደስታን እንደዛ ማድረግ አቅቶሽ ነው? ለምን አስክረሽ እሱንም አልቀረሽውም? ወይስ አንቺ ፈልገሽ ነው አብሮሽ እንዲያድር እ አብሮሽ እንዲያድር ፈልገሽ ነው ወይ? ሲቀጥል ደግሞ ዳኒ እንግዲህ ከሄርሜላ ጋር እልም ያለ ፍቅር ገብቶለታል። ምክንያቱም እንደሚታወቀው ዳኒና ጽጌ ተለያይተዋል። ስለዚህ ከሄርሜላ ጋር ህይወት መቀጠል ይፈልጋል። ሶ ያለው አማራጭ አብርሃምና ሄርሜላን አራርቆ እሱ በመሃል ገብቶ ከሄርሜላ ጋር እልል ያለ የፍቅር ታሪክ ለማሳለፍ እየሞከረ እየጣረ ይገኛል ማለት ነው ውዶችዬ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን በጣም ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉ እጅግ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው መወዳችሁ ዱትዬ። እንግዲህ ትላንትና ማታ የተለቀቁ ቪዲዮዎች ነበሩ። ሄርሜላ ጋር እንግዲህ አብርሃም ሄዶ አስገድደውት እንደሆነና ያለ ፍላጎቱ ከሷ መራቅ እንደፈለገ ለሄርሜላ ትንሽ ታገሺኝ ብሎ እንግዲህ እየተማጸናት ነበረ። እኔ ያልገባኝ ማለት ነው። እውነቴ ነው የምላችሁና ዳኒ ከሄርሜላ ጋር እንዴት ፍቅር ሊይዘው ቻለ? ለምንድነው በዚህ ልክ አብርሃምና ሄርሜላን ለማራረቅ በሩታ በኩል መጣ፣ ከዛ ሄደ፣ ፋይል ያዘ፣ ፎቶ ያዘ፣ ቪዲዮ ያዘ፣ ምናምን እያስፈራራ ምናምን እሱን እንትን እያለው ነበር። ሲቀጥል ደግሞ አብርሃም በዚህ ልክ ጅል የሆነበት ምክንያት ሊገባኝ አልቻለም። ምክንያቱም ወንድ ልጅ አይደለ እንደ አብሪሽ ምንድነው ጾታ ተቀያየርክ እንዴ? የምሬ ነው ማለት የሆነ አንገት እንደፍተ ተቅለስልሰ ምናምን እንትን ስለምትላቸው ነው እንደፈለጉ እንደ በግ እየጎተቱ አንዴ ሩታ ጋር እየወሰዱ አንዴ ሄርሜላ ጋር እየወሰዱ ቪዲዮ እየቀረጹ ምናምን እንትን የሚሉና ምንም አታመጡም። በቃ ፖስቱት ብትል ምንድን ነው የሚፈጠረው? እኔ ያልገባኝ ጥያቄ የዘውትር ጥያቄ ማለት ነው። ምንም አታመጡም፣ ፖስቱት። እኔ ብቻ አይደለሁም በቃ። ስለዚህ እሷም አለችበት የራቁት ቪዲዮ። እኔ የእውነት ግን እኔ ሲመስለኝ አብርሃም የተያዘበት ቪዲዮ ከሌላ ሴት ጋር ነው እንዴ? ከሩታ ጋር አይደለም ማለት ነው። ከሩታ ጋር ቢሆን በዚህ ልክ አይፈራም፣ በዚህ ልክ አይንቦቀበቅም፣ በዚህ ልክ እንደ በግ ተጎትቶ እየሄደ ቪዲዮ አይቀረጽም። የሚወዳትን የሚያፈቅራትን ሴት ደግሞ ትንሽ ታገሽኝ እኔ ተገድጄ ነው ምናምን ብሎ አንገቱን አይደፋም ነበረ። እና እውነቷን ነው ሄርሜላ፣ ምን ነው ለጠላት አሳልፈ ምሰጠኝ፣ አንዴ ሩታ ፊት አንዴ ዳኒ ፊት እያለችው ነበር። እና እውነትም ለጠላት አሳልፈ እየሰጣት ነው እቺ ልጅ ማለት ነው። አታሳዝንህም? ላንተ ብላ የከፈለችው በሴትነቷ ስንት ዋጋ ከፈለች፣ ስንት ተረገጠች፣ ስንት ተሰደበች። በእርግጥ ስራዋ ነው። አዎ ባለትዳርና የልጅ አባት የሆነ ሰውን አፍቅራ እንግዲህ በግድ እኔ ካላደረግኩ ብላ ስትጣጣር የነበረች ሴት ተሳክቶላታል እውነት ለመናገር። ምክንያቱም የአብርሃም ልብ አሁን ላይ ሙሉ ለሙሉ ያለው ሄርሜላ ጋር ነው። አስገድደው በያፍኑት ሁላ ማለት ነው ቢገሉት ራሱ ነፍሱ ሄርሜላ የሚል ነው የሚመስለኝ ማለት ነው። ምክንያቱም በጣም አዝኗል፣ በጣም ተግሷል። በጣም የእውነት በጣም ትካዜው ራሱ እኔ እውነት ተጋባብኝ፣ አሳዘነኝ የእውነት ለመናገር ማለት ነው። እና በዚህ ልክ በወንድ ልጅ ላይ መጫወቱ ተገቢ አይደለም። ተይ ሩታ ይበቃሻል። ተይ ሩታ ተመለሺ። ተይ ሩታ ይቆጭሻል ነገ በእርግጠኝነት አብርሃም አሁን የአሁኑ ዝምታው እኔ ለሰላም አይደለም፣ ብዙ ዋጋ ያስከፍልሻል። ሩታ ታለቅሻለሽ፣ እየመጣሽ ሚዲያ ላይ እንደለመደብሽ እየመጣሽ እየየት ያለሽ ያዙኝ ልቀቁኝ ትያለሽ። ማረኝ ይቅርታ ብለሽ እግሩ ስር እንደሚያንበረክክሽ ባለሙሉ ተስፋ ነኝ። ዳኒ ደግሞ ላንቺ ያዝኖ ሳይሆን ለራሱ ብሎ ነው። ሄርሜላን ስለሚፈልጋት ስለሚወዳትም ጭምር ከጽጌ ጋር ስለተለያየ እሱ ከሄርሜላ ጋር ህይወት መቀጠል ስለሚፈልግ ነው እንጂ እውነት ላንቺ ያዝኖ እንዳይመስልሽ፣ እውነት አንቺ ያሳስበሽው እንዳይመስልሽ፣ እውነት የእህትነት ስሜት ተሰምቶት እንዳይመስልሽ። አትጃጃይብን እዚህ እየመጣሽ ማለት ነው። አትጃጃይ፣ ንቂ፣ በሰዎች እንትን አትመሪ። የምር
ሲቀጥል ደግሞ ቡዜ መታ ነበረ ትላንትና እና ሩታ እንደዚህ ማድረግሽ ምናምን ምናምን ምን ነው ቪዲዮ ላይ ወጥተሽ ብቻሽን ከምትጫጪ ሄደሽ ለምን አትጠይቂም? ወንድምሽ አይደል እንደ እየተበደለ ያለው ወንድምሽ አይደል እንደ እየተሰቃየ ያለው? አዎ ጥፋት አጥፍቶ ምናምን ወዘተረፈ ሊሆን ይችላል፣ ግን ወንድምሽ ነው። የስጋ የስጋ ወንድምሽ ነው። የእናት አባት ወንድምሽ ነው። ስለዚህ ሄደሽ ችግሩን ልትጋሪለት፣ ችግሩን ልትካፈይለት፣ መፍትሄ ልትፈልጊለት ይገባል እንጂ እዚህ ሚዲያ መተሽ እያለቃቀሽ ቪዲዮ በመፖሰት የእሱ መፍትሄ አይሰጠውም እና አሁን ካለበት ችግር ውስጥ እንዲወጣ ሩታ ቪዲዮውን እንድትደልት ማድረግ ትችያለሽ። ምክንያቱም እያስጠነቀቅሻት ስለነበረ አሁን ብታናገሪያት ደግሞ እሺ ልትልሽ ትችላለች እሷ ማለት ነው። እና ደስታ ደግሞ ማለት ነው እውነት ለመናገር በጣም ገርመኛል። የት ቆይታ የት ከርመህ ነው የመጣኸው? ለምንድን ነው ለዚህ ልጅ ግን ዩቱብ ቻናል ማትከፍቱለት? ኧረ ክፈቱለት እንዴ! ምን ነው እናንተና እሱ እናንተ ጋር እየመጣ ለነገሩ ፍቅር ፈልጎ ነው እንጂ ብር ፈልጎ አይደለም የመጣውና ሩታን በጣም እንደወደዳት እንዳፈቀራትና አብሯት መሆን እንደሚፈልግ እየነገራት ነው። ነገር ግን ሩታ አይ አልፈልግም፣ ካንተ ጋር አብሬ መሆን አልፈልግም፣ በቃ ነግሬያለሁ፣ ላስከፋ አልፈልግም፣ ውጣልኝ ብላ ከቤቱ እንዲወጣ እያደረገች ነበር። ነገር ግን ከቤቱ አልወጣ ሲላት ነው እሷ ቤቱን ትታለት ሄደችው ማለት ነው። እና በዚህ ልክ እንዲደፍር፣ በዚህ ልክ እንዲመጣ፣ በዚህ ልክ እንዲጃጃል ያደረግሽው ሩታ ራስሽ ነሽ። እውነቱን ነው አስረግጬ የምነግርሽ፣ የእውነት አንቺ ነሽ። ምክንያቱም አንቺ አብርሃምን አስቀናለሁ ብለሽ መንገድ ከፈሽ አየሽ፣ ወንድ ልጅ እውነት ልቡ በጣም እንትን ነው ትንሽ ነው። ስለዚህ አንቺ በሩን በከፈሽለት ቁጥር እሱ ደግሞ የፍቅር ስሜት ተሰማው። ለምን የፍቅር ስሜት ተሰማ ብለን እሱ ላይ መጮህም መናገርም አንችልም። ምክንያቱም ወንድ ልጅ ነው በቃ። እኔ ግን ወንዱ ምን ሆኖ ወንዱ ሁሉ ምን ሆኖ ያላገባች ሴት የለችም እንዴ? ያገባ ሴት ላይ የምትንጠለጠሉት? ድሮ ሴቱ ነበር የሚንጠለጠለው። ለማንኛውም ግን እውነት ደስታ ያደረከው ነገር ትክክል አይደለም። ሩታም ደግሞ ራስሽን ማስከበር ምትችው አንቺ ነሽ። አንቺ ስትልፈሰፈሺ ስላዩ ነው እነሱ መጥተው አንቺ ጋር እየተልፈሰፈሱ ያሉት። ስለዚህ ራስሽን አስከብሪ። ደስታም ቢሆን ማለት ነው ባለትዳርና የልጅ እናት እንደሆነች ታውቃለህ። አዎ ምናልባት የአብርሃም ልብ ሄርሜላ ጋር ሊሆን ይችላል። ስለዚህ የያዙት ነገር እስከሚያልቅ ድረስ ጠብቃ፣ ከዛ በኋላ እውነትም አፍቅርሃት ወዳሃትም ከሆነ እኮ አብረህ መቀጠል ትችላለህ ከእሷ ጋር አይደለ? አሁን ባለችበት ስሜት ግን አብርሃም ወደ ቤት መልሳ አንተን ሁለተኛ ሚስት ልታረግ ነው። በቀደም ዳኒ እንደዛ ሲልፈሰፈስ ነበር። አሁንስ ዳኒ ለየለት የሄርሜላ ፍቅር እንደዛ እንዳረገው። ነገር ግን አንተ ደግሞ ምን ነኝ ብልት ነው? አሁን ሁለተኛ ባል ልትሆን ነው? አብርሃም እኮ ወደ ቤቱ ተመልሷል። ሰውየው አስገድደውትም ቢሆን እኮ ወደ ቤቱ ተመልሷል አይደለ? ስለዚህ ሁለት ወንድ ኧረ እኔ አልጠራውም፣ እናንተ ጥሩትና ይከብዳል እንደዚህ አይነት ነገር። ለማንኛውም ውዶችዬ እኔ የተሰማኝ ሀሳብ አስተያየት ይህንን ይመስላል። እናንተም የተሰማችሁ ሀሳብ አስተያየት ኮመንት ላይ ጻፉልኝ። ለድምፄ መነጓነጉ ይቅርታ ጠይቃለሁ። ኃይለኛ ጉንፋን ስለያዘኝ ነው ውዶችዬ። በጣም 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 አመሰግናለሁ። በጣም ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አይደለም፣ ላይክም እያደረጋችሁ አይደለም። ምንድን ነው? ኮመንትም ጻፉ እንጂ